እናቴ ልቤ ደሞ ምን ፈለክ? እኔ የሆነ ነገር ካልፈልኩ አንቺ ጋር አልመጣም ማለት ነው? እኔ አንተን ባህሪ መቻጣሁት። እናቴ ትኑር። አሁንስ በዛ። እኔ እንዴት ብታስቢኝ ነው? እኔ እናቴን ካየሁ ሰዓታት ቆየሁ ብዬ ናፍቆትሽ አንገብግቦኝ ነው የመጣሁት። ወይ ናፍቆት ያንገብግቦህ? እኔ ልንገብገብልህ። አሁን አየኸኝ አይደል? በላ ሂዳ ልሂድ። ናፍቄ አይደል የመጣኸው? አየኸኝ አይደል? በቃ ሂድ። ምን መሰለሽ እናቴ ልቤ፣ ናፍቀሽኝ ስመጣ እግረ መንገዴን 7 ዓመት ብትገጭኝ ብዬ ነበር። አመድ ቡን ይበል አንተ ልጅ። እናት እኮ የጉሊት ሰራተኛ እንጂ የድርጅት ኃላፊ አይደለችም። እማዬ ደግሞ ፍቅረኛ ላገኛት ስለሆነ እኮ ነው። ፍቅረኛ ከመያዝ በፊት ስራ መያዝ አይቀድምም ነበር? ያም ይሁን እሺ፣ እቺን ፍቅረኛህን ግን መቼ ነው የምታስተዋውቀኝ? አይ እናቴ እንዴት አድርጌ ላስተዋውቅሽ? ሲያቀብጠኝ የሀብታም ልጅ ነኝ ብያት፣ እሷ የምታውቀው እናቴ ወደ ውጪ ዕቃ ኤክስፖርት እንደምታረግ፣ ለስራ ጉዳይ ወደ ውጪ እንደምትመላለስ፣ ብዙ ጊዜ ሀገር ውስጥ እንደማትሆን ነው። የኔዋ ምስኪን እናት ግን ስራዋ ምንድነው? ሽንኩርት አለ። ወይኔ ቢተበላ እቺ ሲያደለች እንዴ? ቤብ ወይኔ ወይኔ ጣፋጭ፣ እዚህ ምን ትሰራለህ ደግሞ? የሆነ ጓደኛዬ ታሞ እሱን ልጠይቅ እየሄድኩ። ታመመ ሲሉን ቸኩዬ እኮ ጫማዬን እንኳን ሳልቀይር ነው የወጣሁት። አቡሻ አቡሻ፣ ወይኔ ቢተበላ። አቡሻ አንተን ነው የምጠራው? ምን? ኧረ እኔን አይደለም። እንሂድ በቃ ከዚህ። አቡሻ ቆይ አንዴ፣ ስጠራ አትሰማም እንዴ? እሱና? አዎ። ይቅርታ፣ የት ነው የምታውቂው? ማንን? እሱን? አዎ። እሱማ ልጇ ጓደኛዬ ነው። ምን? አዎ የልጄ ጓደኛ ነው። በቃ እኔ ልሂድ፣ ቸኩላለሁ። በኋላ ደውልልኝ እሺ? አምላክ አለ ጠንክር በርታ፣ እድሌ ለኔ ያለኝታ፣ ላንተ እኮ ነው የምለፋው። እንካ ይኸው የጠየከኝ ብር። ይኸውልሽ እናቴ፣ ተወው ገብቶኛል። ይቅር በይኝ እናቴ፣ በቃ ሳላስበው ዋሸሁኝ። ኤቢ ፍቅር ሄደሻል ነበር እንዴ? እኔማ ሳልገዛ የረሳሁት ዕቃ ስለነበር ነው የተመለስኩት። ምን እየተካሄደ እንደሆነ ልታስረዳኝ ትችላለህ? ይኸውልሽ እኔ ፍቅር፣ ሌላ ጊዜ በሰፊው እናወራለን። አሁን ሂጂ እሺ። እቺ ሴትዮ ማን ናት? ለምንድን ነው ይቅርታ ስጠይቃት የነበረው? ሁሉንም ነገር ማወቅ ፈልጋለሁ። ይኸውልሽ የኔ ልጅ፣ ሴትዮ አንቺን ያወራሽ የለም። ምን? ለአንዲት ተራ ጉሊት ሻጭ እጅህን እኔ ላይ ልታነሳ? እቺ ጉሊት ሻጭ እናቴ ናት። ገባሽ? ምን? እሷ እናትህ? እስካሁኑ ያልሽኝ ነበር ማለት ነው? አንተ አስመሳይ! አዎ አስመሳይ ነኝ። ግን አስመሳይ የሆንኩት በአንቺ ምክንያት፣ አንቺ ለዳባ ልጅ ጥላቻ ምክንያት ስላፈቀርኩሽ፣ አንቺ የምትፈልጊውን አይነት ሰው ሆኜ የቀረብኩሽ። ወይኔ ፂ፣ የማንም መጫወቻ አለው። አንዴ ተረጋጊ የኔ ልጅ። አውቃለሁ ልጄ በጣም ብዙ ጥፋቶችን አጥፍቷል። ዞር በይ እዛ። አንቺ ሰይጣን ቁራጭ! ምን አይነት ክፉ ብትሆኚ ነው እናቴ እንደዚህ የምታመነጭቀን? እረፍ አቡሻ። ልቀቂኝማ፣ እየገላታለሁ እቺን ሰይጣን። ተው እንጂ መጀመሪያ ድህነትን ግደል እሺ። ቢጤን ፈልጋ አታፈቅርም ነበር? ድሃ ልጅ። ምን አባሽ ነው ያልሽው?
አቡሻ ወደ እኔ ዙር። ለምንድን ነው የምታለቅሰው? ለአንዲት ተራ ሴት ብዬ አንቺን እናቴን ካድኩሽ። ምን አይነት ርካሽ ሰው ነኝ? እንዴት ሰው በእናቱ ያፍራል? ይሄውልህ አቡሻ፣ ያፈርከው በእኔ ሳይሆን በድህነትን ነው። ድህነት ደግሞ የሚኮሩበት አይደለም። እቺ ምናምንቴ መነጫጨቅችሽ እኮ እማዬ። አንተ አቡሻ፣ እኔ አልቃሻ ልጅ አልወለድኩኝም። ድሃ ሆኖ መወለድ ያንተ ምርጫ አይደለም። ድሃ ሆኖ መሞት ግን ያንተ ምርጫ ነው። ይህን ድህነትህን ልጅ እንዳይደክመው ከፈለግ መጀመሪያ ድህነትህን አሸንፈው። እሺ ቃል እገባልሻለሁ እማዬ፣ ይህን ድህነት እንዳልነበር አድርጌ ከህይወታችን አስወጣዋለሁ። ዛሬ አመናጨቀችሽ፣ ነገ ይቅር በይኝ ብላ እንድትለምንሽ ካላደረግኩ እኔ እውነትም ያንቺ ልጅ አይደለሁም። እኔ አላማረኝም፣ አዲስ ነገር በስቷል። በኪስ ተማመን ጎበዝ ፍቅር ጠፍቷል። ይዞ መገኘት ነው እንዴ ኤቢ በል እንዳላፍርብህ ኤቢ። ኦ ሲ እንዴት ነሽ? ይገርማል፣ በጣም ተቀይረሃል። ወንድ ልጅ ይንገዳገዳል እንጂ ወድቆ አይቀርም ሲባል አልሰማሽም? እናቴ ልቤ መጣው፣ ግቡና ጠብቁኝ። ይኸውልህ ኤቢዬ፣ የዛኔ ሳላቅ ለተናገርኩ ሁሉ ይቅር በለኝ። ዛሬ አመናጨቀችሽ፣ ነገ ይቅር በይኝ ብላ እንድትለምንሽ ካላደረግኩ እኔ እውነትም ያንቺ ልጅ አይደለሁም። እኔን ሳይሆን እናቴን ይቅርታ ጠይቂያት። እናቴ ሳላስብ ለተናገርኩሽ ሁሉ ይቅር በይኝ። ችግር የለውም የኔ ልጅ፣ እኔ ይቅርታ አድርጌልሻለሁ። ዞር በይ እዛ። ያው እናቴ ይቅር አለችኝ፣ አንተም ይቅር በለኛ። እናቴ ይቅር ካለችሽማ እኔም ይቅር ብዬሻለሁ። እና ድጋሚ አብረን ሆነን ፍቅራችን እንደ ድሮ ይቀጥላል። ፍቅር ቀልደኛ። ባይሆን እሑድ ሰርጌ ነው እንዳትቀሪ። ምን ኤቢዬ፣ እየቀለድክ ነው? ቀልዱን የጀመርሽውማ አንቺ ነሽ። ይኸውልህ እኔን ፂን አላወቀኝም። በህይወቴ ተጫውተክ ምለቅ መስሏል። እገልሃለሁ። መጀመሪያ ድህነትን ግደል። እሺ መጀመሪያ ድህነትሽን ግደይ እማዬ። እንሂዳ። እኔ አላማረኝም፣ አዲስ ነገር በስቷል። በኪስ ተማመን ጎበዝ ፍቅር ጠፍቷል።